ደግሞ እኮ አንቺ ስለምትቆጪ እየሮጥክ ጃጎቴ ስለምትደበቅ ምን እሱ ብቻ እሱም ለአንቺ ለመሻፈን ሲቀዋጥ እውነት ተጋጡ ሁለታችሁንም የምቆጣችሁ ነገር እሳ ማሊ እስከ ዛሬ ድረስ ምንም ነገር ሳይጎልብኝ እንደ እናትም እንደ አባትም ሆነሽ አሳድገሽ አንድ ቀን እንኳን አባት እንደሌለኝ ተሰምቶኝ እንደቀለድሽ ፈጣሪ አንቺን የመሰለሽ መልካም እናትና እሺን የመሰለ ጠንካራ አጎት ስለሰጠ አመሰግናለሁ። እናቴ እወድሻለሁ። እኔ በጣም እወድሽ የኔ ውድ ልጅ የኔ በረከት ፈጣሪ አንቺን ሰጥቶ አይኔን ባይኔ እንዳያረገኝ ቀን ይባረከኝ። ትምህርትሽን ተምረሽ ጨርሰሽ ተመርቀሽ አይኔን ባይኔ እስክታሳይኝ ድረስ ፈጣሪ ጠብቀኝ። ከዛ በኋላ በሞትም አይቆጨኝ። ለዚህ እንዳንባባል ተባብለናል ነበር እንዴ? አንቺ ገና የኔ ልጆች ሳት ምንም አትሆኝ። ደግሞ ለምንድን ነው ራስሽ ላይ የምታሟለችው? የኔ ውድ ልጅ አኮረፍሽ እንዴ? ወይ አንቺ ልጅ በያሁን ደክሞኛል፣ እንተኛ።
አንሳው ወንድሜ አንሳው እባክህን አንሳው። ስልክ እኮ እየጠራ ነው። ማን ነው? ቆይ በዚህ ሰዓት 9 ከሩብ እኮ ነው። ማን ነው የሚደውለው በዚህ ሰዓት? ማን ሰው? ማን ነው? ቆይ በዚህ ሰዓት የሚደውለው? እናት አንሳው እስኪ። ምን ተፈጥሮ ነው? ሄሎ አኔ። ሄሎ ወንድሜ በሰላም ነው? እባክህን ድረስልኝ። ምን የተፈጠረ ነገር አለ እንዴ? የሆኑ ማላውቃቸው ሰዎች እቤት መጡና በስለት ወቅተውኝ ሄዱ። ምን? ምንድን ነው ንገረኝ እንጂ። ኧረ ምንድን ነው ንገረኝ። ሀኒዬ ምን ነው እህቴ? ሀኒዬ እህቴ ምን ነው? ሀኒዬ አይዞሽ አይዞሽ ሀኒዬ፣ ያልፋል። ስንቱን ነገር አላሳለፍንም። ተይ ትንሽ ቀን ብቻ ወንድሜ። ይህንን እንኳን የምናልፈው አይመስለኝም። አይተይ ሀኒዬ፣ ያልፋል። ያኔ ትዝ ይልሻል ልጅ እያለን በጣም ታምሽብን ተጨንቀን ነበር። ዶክተሮቹ እንደምትሞቺ በህይወት በቅርብ ጊዜ እንደምትሞቺ ነበር የነገሩን። የአባታችን ድርጅት ከስሮ አንድም እንኳን የምናሳክምበት ገንዘብ የለንም ነበረ። ዘመዶቻችን፣ ጎረቤቶቻችን በሙሉ ቤት ነበር የነሱን። ደከምን፣ ቃልን አልቻልንም። ግን በስተመጨረሻ በዚህ ሁሉ ውጣ ውረድ ውስጥ ምንም ነገር አልቻልንም። አንቺ ግን ተስፋ ሳትቆርጪ ለእኛ ተስፋ ሰጠሽ። አንቺ ብርሃን ሆነሽ ለእኛ ብርሃን ሆነሽ። ተይ ሁሉ ያልፋል። ተይ ትንሽ ቀን ብቻ ነኝ። ወንድሜ አልቻልኩም። ተይ አንዴ ትቻለሽ። ስንቱን አላሳለፍንም። ተይ ልጄን አደራ። ተይ Give up on us.
ጋር ከቤት እንደወጡ እሺ አሁን አንተ በጣም መረጋጋትና መጠንከር መቻል አለ። ምክንያቱም ለሊያ አንተ ታስፈልጋለህ። እኔ መረጋጋው የእህቴን ህይወት የቀጠፈው ፍርድ ቤት አቅርቤ ዝብጥ እያሳወርደው እስከዛ ምን እኔ የምልሽ ማም ዶክተሩ ስለሊያ ምናል የደረሰባት ጉዳት በጣም ከባድ ነው። ለወደፊት የመርሳት ችግር ሁሉ ሳያመጣባት አይቀር። በጣም ታሳዝናለች። የቀረውን ደግሞ ስትነቃ የምናየው ይሆን። የት ናችሁ? ለምን አልመጣችሁ? ፖሊሶቹ አሁን ሄደዋል። ሁሉንም ፋይል ይዛችኋል? አንድም ወረቀት አልጎደለም። ስለሱ ምንም ነገር መስማት አልፈልግም። ዋናው ፋይሉ ነው። እቃው እጄ ላይ ካልገባ የገባሁትን ቃል እንደማልፈጽምላችሁ ታውቃላችሁ። አይዞሽ አለቃ፣ አሁን እየመጣ ነው። እኔማ እወጣለሁ። ተሾም እንዳይጠረጠር ቶሎ መመለስ አለብኝ። ዝግጁ ሆናችሁ ጠብቁ። ሄሎ ኢንስፔክተር፣ ያና ነገር ከምን ላይ ደረሰ? ምን ማለት ነው? እስካሁን ምንም አይነት ፍንጭ አልተገኘም ማለት ነው? እኔ እህቴ ለሰዎች መልካም ነገር ከማድረግ ውጭ ክፉ ነገር እንኳን አስባ አይቻል። አንድ ቀንም እንኳን ከሰው ጋር እንኳን ተጣልታ አላውቅም ኢንስፔክተር። ለምን ትሞኛለሽ? ይሄ መድኃኒት ገበያ ላይ ከዋለ የሁላችንም ህይወት ነው የሚቀይረው። ተሾመ ለድርጅቱ ምን ያህል እንደለፋ ታውቂያለሽ? የእሱን ህይወት በአንድ ጀንበር ነው የሚቀይረው። አንቺ ቆይ ምንሽ ተጎዳ? ምን ይጎዳሻል ያልሽው ሰብለ? ህሊናዬን ይጎዳኛል። ይህ መድኃኒት በላብራቶሪ ደረጃ ጉዳት እንዳለው ተረጋግጧል። ይህንን መሸጥ ማለት መርዝ መሸጥ እንደሆነ ይቆጠራል። እንዴት እንደዚህ አይነት ክፋት ታደርጊያለሽ? ክፋት ነው ያልሽው? ለእኔና ለልጅ ህይወት መልካም ነገር ማሰቤ ነው ክፋት? አንቺማ ቅዱስ ነሽ አይደል? ይሄ ፋይል በእጅሽ ስለገባ ብቻ ዓለምን የምትቆጣጠር ይመስልሻል? አዎ፣ ይህ ፋይል በእኔ እጅ ነው። የፍቃድ ወረቀቱን በእኔ ስም ነው። በህይወት እስካለው ድረስ ይህ መድኃኒት የትም ፋርማሲ አይገባም። እኔ በህይወት እስካለው ድረስ አልሽ? ቃላቶችሽን መርጠሽ ብትጠቀሚ ጥሩ ነው ሀና። ይሄ ፋይል በእኔ እጅ መግባት አለበት። በፍጹም ሰብለ፣ ሂጂና ተኚ። ስስት ዓይንሽ ላይ ይታያል። ይህንን ቢሰማ ተሾመ ምን እንደሚል ታውቂያለሽ? ተሾመ ምንም አያውቅም።
ግን አንድ ቀን ይሄ ፋይል እጄ ይገባል። ያኔ ግን አንቺ ትጸጸቻለሽ። እኔ የምጸጸተው በህይወት እያለሁ ይህ መድኃኒት ሲሸጥ ነው። ሄሎ አለሁልሽ። ምን ተገኘ? እንዴት ነው የምረሳው? ይልቅ አሁን ወደ ዋና ጉዳይ እስኪ። ይሄንን የመሰለ የምስራች ነው እንደዚህ የምትለው? አሁን ሁሉም ነገር ተሳክቷል። ሰውየውን የማሳመን ስራ ብቻ ነው የሚቀረው። እሺ በቃ ደውልልሻለሁ። ደግሞ መቼ ነው የምትመጪው? እሺ በቃ ቻው። ليش؟ ليه باي واي فلخي؟ زين ايش؟ هلبس ያው በቅርቡ ሆስፒታል ሊያ ወደ ቤት ስለምትመለስ ቤቱን አንዳንድ ነገሮችን አስተካክል ነበር የመጣሁት። ሊያ እንዴት ናት? ሄዳ አይታት ነበር? ከፖሊስ ተራ መልስ ይቻቻት ነበር። በጣም ተጎድታለች። እኔንም እንኳን ማስታወስ አልቻለች። እስኪ እናቷ ምን እንደሆነች አላወቀች። አባዬ አታስብ፣ ሊያ ደህና ትሆናለች። በዛ ላይ እኔ እሄዳለሁላት፣ ከባከባታለሁ። ብቻ አንተ ጤናን ጠብቅ። በጣም ምንሽ ልጅ ነው ምንሽ ግን ከመጣሁ ጀምሮ እናትሽን አላየኋትም። ወዴት ሄዳ? አሁን ትርሲት ጓደኛዬ ጋር ብላ ነው የሄደችው። አሁን ሰዓት ነው የወጣችው። በዚህ ሰዓት? እሺ አረፍሽ፣ በኋላ እናወራለን። እሺ አባዬ ደህና ሰብለ። አቤት። እስከዚህ ሰዓት የት ነበርሽ? ውጭ እኮ ድምፅ ሰማሁና ምንድን ነው እስኪ ላጣራ ብዬ ሲሄድ ድመቶቹ ናቸው። አይቼ እየተመለሱ። ምን ነው አልተኛም እንዴ? እንዴት ብዬ ነው የምተኛው? ፖሊሶቹ ምንም ነገር ፍንጭ አላገኙም። እዚህ ቤት ውስጥ ምንም ነገር ፍንጭ የተገኘ ነገር የለም። እህቴ ደግሞ ምንም ነገር ጥላት እንደሌላ ታውቃለሁ። እጅሽ ላይ ምንድን ነው ያለው? ይሄ ምንም ያው ብርድ አይደለም፣ ነጠላ ለብሼ እሱን እኮ ጠቅልዬ ነው። በል አሁን ነገ ብዙ ስራ ይጠብቃል። ግባ እናተኛ። እኔም ደክሞኛል ልተኛ። ሀና ተይ ብልሽ እምቢ አልሽ፣ አልሰማልሽ። ምን ላድርግሽ? እኔ ደግሞ ለእኔና ለቤተሰቤ ብዬ ህይወቴ እንዲቀጥል ፈልጋለሁ። በይ እንግዲህ ነፍስሽን ይማረው።
የት ነው የምንሄደው? የት መኪና ማን ነው? አይዞሽ የኔ ልጅ አትፍሪ። አሁን እኮ የምትሄጂው ወደ ቤትሽ ነው። በዛ ላይ ደግሞ ይሄ መኪና እኮ የራሴ ነው። ቤቴ? ቤት ውስጥ እነማን አሉ? እኔ እኮ ምንም ትዝ የሚለኝ ነገር የለም። እዚህ ያሉት ሰዎች ባያውቁኝስ? እንዴት አያውቁሽም? ቤት ውስጥ እኮ ያሉት ባለቤቴ ሰብለና ልጅ ብሌን ናቸው። በዛ ላይ ደግሞ ሰብለ በጣም ጥሩ ሴት ናት። ምንም የምትንከባከብሽ ልጅ ብሌንን ብትሆን አንቺ በጉጉት እስክትመጪ እየጠበቀችሽ። አንተ ግን መልካም ሰው፣ ፊት ላይም ደግነት ይታያል። ሰብለ ያልካት ሴት ግን ለምን እንደሆነ አላውቅም፣ ስሟን ስሰማ ውስጤ ፍርሃት አለ። ምን አልሽ? ሰብለን እኮ ገና አላየሻትም ብያለሁ። ሰብለ እኮ በጣም ጥሩ ሰው ናት። ለእኔም ደግ ባለቤቴ ነች። ለአንቺ ለእናትሽ ማና ብትሆን ውስጥ ጓደኛዋ ነች። በዛ ላይ ደግሞ በደንብ ነው የምትንከባከብ። ብቻ ግን አጎቴ መቼም እንዳትተው፣ እኔ አንተን ብቻ ነው የማየው። እስከ መጨረሻው አድርሽ በእኔ መቼም ተማመኝ። ያው መሄድ አለበት። ሰብለ ምግብ አቀራርባ እየጠበቀች ነው። ብሌን አንቺ ብሌን ተነሽ እንጂ ምንድነው እስከዚህ ሳማተኛ? ተነሽ እንጂ። ኧረ ማተኝ በእናትሽ አምሽቼ እኮ ነው የተኛሁት። ትንሽ ልተኛ። አውቃለሁ የኔ ውድ፣ ሰሞኑን በጣም ስራ በዝቶብሻል። ግን ይሄ ለቅሶ እስኪያልፍ ነው። ምንድነው? እሷን ነው አንዴ ሞታለች አይደል እንዴ? ታይ እንጂ ልጄ፣ እንደዚህ አይባልም። ምንም ቢሆን እኮ አክስትሽ ናት። ሊያም ደግሞ እህትሽ ናት። እኔ እንደዚህ ቸገት አልፈልግም። አንቺ ልጅ ብዙ ከሰሙሽ የምታወሪው ማለቂያ የለውም። በይ ተነሽ። ቆይ ያክል እሷ ምንድን ናት? አሁን ሊያ ማንም የላትም። ስለዚህ መንከባከብ አለብን። በይ ተነሽ፣ ተነሽ፣ በይ ተነሽ። ትርሲት እኮ ደውላልኝ ለስራ ጉዳይ ለማናገር ሄጄ ነው። በሊያ ታድከማት ራሱ ታድር። ማን አደረው? እሷ አንቺ አክስትሽ፣ እኔ ደግሞ ምድረ ባለቤቴ ናት። ሊያዬ ከዚህ በኋላ አክስቴ ልጅ መጥራት ትችያለሽ። እሺ በለሽ ደግሞ እጅ አክስትሽ ቆንጆ ሾርባ ትሰራቻለች። አንተ ተዋወቁ፣ አክስቴ ተዋወቁ፣ ቤተሰቦች የት ናቸው? ይመጣሉ። ልጅ መቼ ነው የሚመጡት? ትንሽ እነሱ እዚህ ሀገር አይደለም ያሉት፣ ከዚህ ሀገር ወጥተው ስለሆነ ያሉት እኛን መጥተው መጠየቅ አይችሉም። አንቺ ይሻልሽና እኔና አንቺ በላብረን እንጠይቃቸዋለን። እሺ፣ ቆይ ለምንድን ነው የምታለቅሰው? ምን ላድርግ? እንዲህ ተሽሎሽ ሳይሽ ደስ ብሎኝ ለዛ ልታለቅሰው። አንቺ አረፍ በይ። አይ ማሚ እኮ ሊያና መጣሽ ነገር ላይ ነበር የመጣሁት። አይ አውጣ ይታለች ስትነቀተው አይታለች። ግን አባላ አውራት ፈልጋለሁ። አሁን ግቢ እናረፍ። እሺ አባዬ።
በጣም ጥሩ። ምንም አይነት ስህተት እንዳሰሪ ተጠንቀቂ። አታስቢ፣ ምንም ነገር አይፈጠርም። ይሄን መድኃኒት ለማከፋፈል ምን ያህል መስዋዕትነት እንደከፈልን አንቺ ታውቂያለሽ። ችግር የለውም፣ አትስጊያለሽ። አዲስ ነገር ካለ ደውይልኝ በቃ። እሺ፣ እደውልልሻለሁ። አሁን ተሺ ወደ ስራ እስከሚመለስ ቶሎ ቶሎ መገናኘት እንደማንችል ታውቂያለሽ። አውቃለሁ። ልጅቷ ግን እንዴት ሆነች? ለጊዜው ሙሉ በሙሉ የማስታወስ ችሎታዋን አጥታለች። ስለዚህ ለእኛ ምንም የሚያሰጋን ነገር የለም። በጣም ጥሩ ነው። ግን ካስታወሰችስ? እሱን ደግሞ ቀስ እያለን የምናየው ይሆናል። ለማንኛውም አዲስ ነገር ካለ ደውይ። እሺ፣ እሺ፣ ቻው ባይ። እሺ፣ ቆየን ከመጣችሁ አሁን የመጣሁት ምን ነው? ችግር አለ? ምንም እንኳን የተፈጠረ ነገር የለም። ያው የዚች ሄሊያ ነገር እያሳሰብ ይኔ ስለ ቤተሰቦቿ እየጠየቀች ምን እንኳን እንደምላስ ግራኝ። አይዞ፣ ሁሉ ነገር ይስተካከላል፣ እንደነበረ ይመለሳል። ተስፋ አድርጋለሁ። ተሺ ምንድን ነው? ከመጣህ ጀምሮ ተክዛል። ሰቢ ሀናን ሳስባት ሁሌ ውስጥ ይለናል። ምን አይነት ጨካኝ ክፉ ሰዎች እንደሆኑ እንደዚህ ፈጽሞባታል። ተሺ ይገባኛል። እኔም እኮ በጣም አዝኛለሁ። ግን ያንተ እንደዚህ መሆን ምን ይፈይዳል? እባክህን ራስህን አጽናና። እህት እናት እንኳን የላቸው። ምን አይነት ልብ ነው እንደዚህ አይነት ግፍ እሷ ላይ የሚፈጽሙት? ምን ታደርገዋለህ ተሺ? አንዳንድ ሰዎች ለማይረባ ነገር ብለው የማይሆን ስህተት ይሰራሉ። ይህ ስህተት አይደለም። ይህ ጭካሬ ነው። ይህ እርግማን ነው። እመኚኝ፣ ሀናን የገደሉ ሰዎች እስከ ሕይወት እስትንፋሴ ድረስ እስከ መጨረሻ አፋረዳቸዋል። የሀና እንደሚሆን በከንቱ ፈሶ እንደዚሁ አይቀር። ተሺ በቃ ትጨነቅ። ፖሊሶቹ ስራቸውን ይስሩ። ፖሊሶቹ እንኳን ባያውቋቸው እግዚአብሔር ያውቃቸዋል። በቤቷ ውስጥ ገብተው ልጇ ፊት እንደዚህ ሕይወትን መቅጠፍ ምን የሚሉት ነው? እስከ መጨረሻው ድረስ የምለቃቸው አይመስለኝም። ገዳዮቿን ለፍርድ ቤት ሳላቀርብ እንዲህ መድረፍት አግኝቼ የምተኛም አይመስለኝም። በከንቱ ያህና ደም ፈሶ አይቀርም። በቃ አሁን ጠጣና እረፍት አድርግ። ያንተ እንደዚህ መሆን አሁን ምንድን ነው ጥቅሙ? እኔ እንደዚህ ያስርቆማል። እሱን ግን ለፍርድ ሳላቀርብ ምንም አይነት እረፍት የለኝም። ለከባሰሳችን ታጎትሽ ፕሌን እታች ወርደሽ እንዳትበይ ደግሞሻል ብዬ ነው። ዛሬ ረታጊና ነገ ጣብረሽ ይዘያለሽ። ይቅርታ፣ አንድ ጥያቄ ልጠይቅሽ ይችላል? ይቻላል። እኔና አንቺ ከዚህ በፊት በጣም ቀረብ ነበር እንዴ? ምናልባት ላለፉት ነገሮች ላይ አንዳንድ ነገር ከነገርሽ ስለ አንቺ ለመስማት ግን ዝግጁ ነሽ አይመስለኝም። እኔና አንቺ በጣም እንቀራረብ ነበር ማለት ይህን ጥያቄ የምጠይቅሽ ምናልባት በፊት ስለኔ ልትነግሪኝ የምትችይው ነገር ካለ። እውነት ለመናገር ይህን ለመስማት ዝግጁ ነሽ አይመስለኝም። እንዴት?
ብቻ ይህን ነገር መናገር ይኖርብኝ አላውቅም። እኔና አንቺ ብዙ አንስማማም ነበር። ምክንያቱም አንቺ በእኔ በጣም ትቀኝ ነበር። ባለኝ ነገር፣ ሰዎች በሚሰጡኝ ነገር፣ በሁሉም ነገር እኔ ለመምሰል ትሞክሪ ነበር። ግን አንድ ቀን ተሳክቶልሽ አያውቅም። ምን ማለት እንዳለብኝ አላውቅም። እውነቴን እየገለለ አድርጌ ከሆነ በጣም ማለት ውሸታም ነሽ እያልሽኝ ነው? ኧረ በፍፁም እንደውም ይቅርታ። ለማንኛውም ችግር የለውም። ሌላ አስታለች ሰባፍ ሊያይ ትናንት በደንብ አሮፍሽ? እራትሽንም እኮ ሳትበይ ነው የተኛሽው። አዎ እሷም ምግብ ይዛልኝ መታ ነበር፣ ግን ያው ትንሽ ግራ ስለተጋባሁ ብዙም አልበላም። ምንም አይደለም እንጂ ከዚህ በኋላ ምግብ መብላት አለብሽ። አሁን ደግሞ የምትወጂውን ፊልም ከብሌን ጋር ትዝታሽን ለመመለስ አብራችሁ ብትሆኑ ደስ ይላል። ዛሬ አልችልም አባ። እቤት እጅ አንዳንድ እቃዎችን ማምጣት አለብኝ። በዛ ላይ ያየሁት ፊልም ነው ደጋግሜ የማየው። አሁን ሰልችቶኛል። ምንድን ነው እንደዚህ አይነት ንግግር? እህትሽ እኮ የአንቺን እርዳታ ትፈልጋለች። እህትሽን? እማ እባክሽ አትቀልጂ። እኔም ማውቃት ሊያ ናት። አሁን ደግሞ ሁላችሁም አላቃችሁም በሚል ልታስጨንቀን። ተረጋጊ ብሌን፣ የምትናገሪ ነው እንዴ? አንቺ ከዚህ በኋላ እዛ መሄድ አይጠበቅብሽ። እኔና እናትሽ ተነጋግረን ከዚህ በኋላ እዚህ ለመኖር ወስነናል። እቃዎችሽን ቢሆን በሰው ይላክልሻል። ምን? እዚህ እንኖራለን? አባዬ እየቀለድክ ነው? የእሷን ትዝታ ለመጠበቅ ስንል ቤታችን ለቀን እዚህ ልንኖር ነው? ቆይ እሷ ማን ናት? እሷ ያና ልጅ ናት። ሀና ደግሞ የኔ እህት ነች። እሷ የሌለችበት ቤት ባዶ ቤት ትቼ መሄድ አልችልም። ከዚህ በኋላ ሁላችንም እዚህ ለመኖር ነው እንጂ። ብሌን፣ አባትሽ የሚለውን ስሚ። አሁን ገና ሀዘን ላይ ነን። እርስ በርስ መደጋገፍ አለብን። ደስ ይበልሽ። አሁን አባቴንም እናቴንም በቁጥጥርሽ አድርገሻቸዋል። ይህ የዋህነት ለረጅም ጊዜ አይቆይም። አታምኚኝም? ቤቱ ወደ ሲኦል ተቀይሯል። ምን ነው ብሌን? ምን ተፈጠረ? አሁንም ያቺ መጣች የተባለችው ልጅ ናት? ልጅ ብቻ? አባቴ ዛሬ ቁርስ ላይ ምን እንዳለ ታውቂያለሽ? ቤታችን ጥለን እዚህ ልንኖር ነው። የእሷን ትዝታ ለመጠበቅ ስንል ልብሶችን እንኳን እጅ እንዳላመጣ ሰው ልክልሻለሁ እኮ ነው ያለኝ። እንዴ አባትሽ ምን ሆኖ ነው? ለምን እንደዚህ ያደርጋል? አላውቅም። ሁሉ ነገር ለእሷ ነው። እሷ እኮ ምንም አታውቅም። የማስታወስ ችሎቷን እንኳን አታለች። አባቴም እንደ ቅዱስ ነው የሚያት፣ እናቴም ትለማመጣታለች። እኔ አክቶኛል፣ አልቻልኩም። አይዞሽ ብሌን፣ ምናልባት ለጊዜው ስለታመመች ይሆናል እኮ። አይደለም፣ እሷ ወደ ህይወቴ ስትመጣ ነው ህይወቴ መበላሸት የጀመረው። ትውስቷን ብታጣም ክፋቷ እንደቀጠለ ነው። ዛሬ ቁርስ ላይ ስታይኝ ይቅርታ ምናምን ትላለች። ያ የማስመሰል ችሎቷ እያቅለሸለሸኝ ነው። እመኝኝ ሜሪ፣ እኔ እና እሷ አንድ ቤት ውስጥ መኖራችን ወይ እሷ ትወጣለች ወይም ደግሞ ምን ብሌን፣ የሌለ ነገር እንዳታስቢ። አላቅም ሜሪ፣ ብቻ እሷ እዚህ ቤት ውስጥ ካለች መተንፈሱ ላይ ያቅተኛል። አንድ ነገር ማድረግ አለብኝ። አባቴ የእሷን ትዝታ ለመጠበቅ ሲል እኔ ሊረሳኝ አይገባም። በቃ እደውልልሻለሁ። ሄሎ ሄሎ፣ አቶ አሸናፊ። ሄሎ ሳጅን፣ ይሰማል አቶ አሸናፊ? እስካሁን ምንም አዲስ ነገር የለም ማለት ነው? እኛ እየፈለግን ነው። ምንም ያገኛችሁት ፍንጭ እንኳን የለም? ለአሁኑ ምንም ነገር አላገኘንም፣ ግን በቅርቡ እናገኛለን ብለን ተስፋ እናደርጋለን። በቃ እጃችንን አጣጥፈን መቀመጥ አለብን ማለት ነው? እህቴ እኮ በገዛ ቤቷ ነው በግፍ የተገደለችው። በአካባቢው ምናምን የታዩ አንዳንድ እንኳን ምንም ጥቂት ሰዎች እንኳን የሉ። ስሜቶት እኮ ይገባኛል፣ ግን መረጋጋቱ ሳይሻል አይቀርም። እሺ ተስፋ አደርጋለሁ አምላክ እውነቱን እስኪያወጣው። ለማንኛውም አዲስ ነገር ካለ በአስቸኳይ ደውል አሳውቁኝ። እኔ አዲስ ነገር ካለ ደግሞ እደውልልሃለሁ። እሺ እሺ። እንኳን ተወለድሽ የኔት። በጣም ስራ ስለበዛብኝ ስጦታ እንኳን ይዤልሽ አልመጣሁም። አረ ምንም ችግር የለም። በጣም ነው የማመሰግነው የኔ ውድ ወንድም። ምን እንደሚያስገርመኝ ታውቃለህ? እኔ አንድ ቀን እንኳን የልደቴን ቀን ሳላስታውስ፣ አንተ ግን መቼም ረስተው አታውቅም።
እንዴት የልልቷ እህቴ ልደት እረሳለሁ? እኔ አንቺ ወንድም በመሆኔ እጅግ ኩራት ነው የሚሰማኝ። በከፍታሽም በዝቅታሽም መሀል ሁሌ ከጎንሽ ነኝ። አንቺ ለእኔ እህቴ ብቻ አይደለሽ፣ ብርሃኔም ጭምር ነሽ። እንዴ ተሺ ደግሞ በልደቴ ቀን ልታስለቅሰኝ ነው እንዴ? አንተም እኮ ለእኔ ከወንድም በላይ ነክ። ታውቃለህ፣ አንተ ከኔ ጋር ባትሆን ኖሮ ይህንን ጊዜ እንዴት እንደማልፈው አላውቅም ነበረ። በጣም ነው የማመሰግነው። የትና ወንድም አልተቻላችሁ። ይህን የሚያምር ትዝታማ በፎቶ በማስቀመጥ ያለው ፎቶ ሀኒዬ ኔት በጣም ነው የምወድሽ። በጣም አንቺ ህይወቴ ውስጥ ካለሽ ሰላም አላገኝም። አንቺን ከህይወቴ ሳላወጣን እገልሻለሁ። በገዛ ጃንቄ ነው የምገልሽ። አሳመምኩሽ? አንቺ ምንድን ያሳመምሽኝ? እንዲህ በቅዳት ድብን ነው ያደረግሽኝ። በገዛ እጄ ነው አንቄ የምገልሽ። እገልሻለሁ።